የፊንቴክ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ የተካሄደው ምርመራ ተጠናቀቀ። በዚህ ጉዳይ ውስጥ የተጠረጠሩ ታዋቂ ግለሰቦችም ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛቸው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር በቁጥጥር ስር ውለው ፍርድ ቤት ቀርበዋል። የኢትዮጵያ ፌዴራል ፖሊስ እንደገለጸው በዜጎች ላይ ከ1.7 ቢሊዮን ብር በላይ የገንዘብ ጉዳት በማድረስ የተጠረጠሩት የፊንቴክ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ የተካሄደው ምርመራ ተጠናቆ ወደ ፍርድ ቤት ሂደት ገብቷል። ተጠርጣሪዎች የተጠረጠሩት ዳንኤል ዮሐንስና ግርማይ ገብረ ሚካኤል ሲሆኑ ከ1200 በላይ ዜጎችን በተደራጀ መንገድ በማጭበርበር ትልቅ የገንዘብ ጉዳት እንዳደረሱ ተገልጿል። ፖሊስ በእነርሱ ላይ ከ19 በላይ የተለያዩ የወንጀል ክሶችን አጠናቆ ለአቃቢ ሕግ በማስተላለፍ ክስ እንደመሰረተባቸው ታውቋል። ይህ ጉዳይ መጀመሪያ በአዲስ አበባ ፖሊስ የተጀመረ ቢሆንም በወንጀሉ ውስብስብነትና ድንበር ተሻጋሪ ባህሪው ምክንያት በፌዴራል ደረጃ በሰፊው ተመርምሯል። በአሁኑ ወቅት ዳንኤል ዮሐንስ በቁጥጥር ስር ሲሆን ፍርድ ቤት ጉዳዩን እየተከታተለ ነው። ሌላኛው ተጠርጣሪ ግርማይ ገብረ ሚካኤል ግን እስካሁን ለመያዝ የሚደረገው ክትትል ቀጥሏል።